በህይወቱ ስኬት ርቆታል? ትዳር፣ ስራ ወይስ የጤና መታወቅ ፈተና ሆኖበታል? ብዙዎችን ለምን እንደሆነ የማናውቃቸው መሰናክሎች የራሳቸው የሆነ መንፈሳዊ ምስጢር አላቸው። መለየት ያለብን የገርጋሪ መናፍስት ምልክቶች። እነዚህ መናፍስት የሰውን ልጅ እድል በመስበር እና ተስፋ በማስቆረጥ የታወቁ ናቸው። ዋነኛ ተልእኮቻቸውም በትዳርና በፍቅር፣ በስራና በሐሳብ፣ በስነ ልቦና፣ በማህበራዊ ህይወት፣ በሰው ዘንድ መጠላት፣ መነጫነጭ እና ከሰዎች ጋር አለመስማማት፣ የስራ እድገት ማጣት፣ ከስራ መባረር፣ የውጭ ፕሮሰስ ማቋረጥና ንብረት መበላሸት፣ ትዳር መደናገር፣ ያለ ምክንያት ከፍቅር አጋር ጋር መጣላት ወዘተ ልጅ መከላከልም ይጨምራል። በሽታዎች ሁሉ በአጋንንት ጥቃት የሚመጡ መሆናቸው የማይካድ ሀቅ ነው። ጠላት ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችን ያንዣብባል። የቀደምት አባቶች ጥበብ የተፈጥሮ መፍትሄ፣ የቀደምት አባቶቻችን ሳይበረዝ ያቆዩልን የእጽዋት ጥበብ ለዚህ ችግሮቻችን ፍቱን መፍትሄዎች ናቸው። የሚከተሉትን እጽዋቶች በማዘጋጀት ከነዚህ ክፉ መናፍስት ጥቃት መላቀቅ ይቻላል። የሚያስፈልጉ እጽዋቶች የሽነት ወይም የሎል ቅርፊት፣ ፎቶ ላይ ያዩት፣ የጅባራ ወይም የቆላም የደጋም ስርና ቅጠል፣ የታሪገም ወይም ድርሸት ስርና ቅጠል፣ የጊዜዋ ስርና ቅጠል፣ የአጋም ስርና ቅጠል፣ የጸመናሄ ስርና ቅጠል። አጠቃቀም እነዚህን እጽዋት በማድረቅ እና በማለም ወይም በመፍጨት በሻይ ማንኪያ መስፈሪያ አዘጋጅቶ ለሰባት ተከታታይ ቀናት ማታ ማታ ቢታጠኑት እጅግ አስደናቂ ለውጥ ያገኛሉ። ጥበብን መረዳት ዘመናዊነት ነው። የአያቶቻችን የእጽዋት ጥበብ እና የብራና መጻሕፍት እውቀት በመጠቀም ህይወቱን ካለበት ምስቅልቅል ያውጡ። ሰብስክራይብ ያድርጉ። ኢትዮጵያዊነት ታላቅነት